ቢስሚላህ ራህማን ራሂም እየውማ አፈር ግጠህ ስራ አጣህ ነጣህ ብሎ የጣለህ ወዳጅህ አታስብ ይመጣል ገንዘብ ሲይዝ እጅህ ራስክን ስትችል ሲረጣጥብ ደጅህ ያኔ ይቃኝሃል የጠላ ወዳጅህ አይተናላ የጠላ ሰው ሁሉ አገኘን ሲሰማ አክብሮት ይሰጣል እንኳን የዶፍ ዝናብ በረዶም ይጣል አለህ ከተባለ ተንፋቆም ይመጣል ስለዚህ አፈር ልሰህ ስራ እውነቱን ተቀበል አዳምጥ አስረግጠህ ምንም ስራ ሳትንቅ ታገል አፈር ግጠህ በየሚዲያው ላይ አጥቷል ተቀምጠህ አስብ ምቀኛን አትስማ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ዳና ናችሁ ወይ? እኔ ያለው አልሐምዱሊላህ ሰላም ነኝ። ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ ወንድማችን ሚፍታህ ከእህታችን ጋር መጥቷል ማለት ነው። በነገራችን ላይ ደስ የሚሉ ናቸው። ምን ተመኘሁ መሰላችሁ? ሚስቱ ብኮን ብዬ ተመኘሁ። ማለት ደስ የምትል ልጅ ናት። እሱም ደስ የሚል ልጅ ነው። ለኩላሃል አላህ እንግዲህ ሁሉ ነገር ጽፎታል ማለት ያኔ ቤተሰብ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ ዛሬ ሙያ ሊያይ ነው። ሙያ ያው የሴት ልጅ ሙያ ደግሞ ግድ ነው። ያኔ ወንድ ልጅ የሆዱ ነገር የሚባል ነገር አለ። በዛው አጋጣሚ ወንዶችዬ ይቅርታ እንዴ። አዎ ሴት ልጅ ደግሞ ባለሙያ መሆን አለባት። በቃ ቆንጆ እና በዲኗ ጠንካራ መሆን አለባት ብዬ አምናለሁ። አንዳንዴ ያኔ እኛም አመራረጥ ላይ እነሱም አመራረጥ ላይ ያው ያሳምሩ ግድ ነው። ኢንሻአላህ እንግዲህ ዛሬ ሙያዋን ሊያይላት ነው። በነገራችን ላይ ሶፊና እሷ አንድ እህት እናት ነው የሚመስሉኝ ሀቂቃ ማለት ነው። እና እስቲ ገባ ገባ በለው ላይክ ሸር እያደረጋችሁ ላይ ከዚህ በፊት እንደዚህ በኢሞ ኮንሽን ላይ ጠይቄሽ አላውቅም አላት። እሺ ሌላ ሰው እኔ ነኝ የሚቀድረው ያለ ኦኬ ባለሙያ ናቸው ዴ እኛ እኮ ወለየዎች ባለሙያ ነን፣ መልክ አለን እንዴ! ተው እንጂ ምን አስባችሁ ነው እንዴ? ስለዚህ ዛሬ ሙያውን ሊያይላት ነው ሚፍታህ ወንድሜ። በዙ አጋጣሚ እንግዲህ ያው ሚፍታህን የምትወዱ ልጆች እንግዲህ ያው ላይክ ሸር ማድረጋችሁን አትዘንጉ እላለሁኝ ውዶችዬ። ዛሬ እንግዲህ የመጣሁት በእህታችን ረውዳና በወንድማችን ሚፍታህ ነው። እንግዲህ ሚፍታህንና እህታችን ረውዳን የሚወድ ሰው ያው ላይክ ሸር ማድረጉን አይዘነጋም ብዬ አስባለሁኝ። አበረታቱኝ። ለምታበረታቱኝ ሁሉ በጣም አመሰግናለሁ። ዛከላህ ኸይረን ብያለሁኝ። ስትገቡ በላይክ በሸር አድርጉት ማለት ነው ውዶችዬ። ነገ አንቺ የመውልክ አንተ አሁን ይሄዳል ሳላነበው ማለት ነው። አሁን ከዛ በፊት እንደዚህ ይሄ ሰላላቸው እሺ ባለሙያ ናችሁ ሰዎች የሚፈሹት። ለምሳሌ እንብላና አንቺ ብትገቢ ቤተሰብ የምታበዩ የሚለው ነው አይደል?
እያጎረሳት ነው እንግዲህ ያው ምግቧ እንደሚጣፍጥ ምንም አልጠራጠርም። ነዲዬ እንግዲህ ነዲዬንና ስሟ ብዙ አያያዝም በነገራችን ላይ ማለት ነው። እንግዲህ ነዲዬንና ምታህን የምትወዱ ልጆች ላይክ ሸር እያደረጋችሁ አበረታቱኝ ማለት ነው ውዶችዬ። በዛ አጋጣሚ የዘይት ፋብሪካዎች ስፖንሰር ብታደርጉ ደስ ይለናል። ስለ እንትን እያወራ ነበር ቱርክኛ ምናምን ቱርክሽ መረባ ማለት ለምሳሌ መረባ እሺ መረባ ሚፍታ መረባ ማለት ሰላም ማለት ነው። አስተምሪ መስኪን እሺ እንትን ሰኒ ሰበሪዮ ማለት ምን ማለት ነው? ሴንሴሚሩ በጀረ ነገር ማይክ ይዘታል ከታለች ከካይ ታደርገው ከታደራ ወለ ስታለካንት እንግዲህ የቱርክ ሂዳ ታውቃለች እንዴ? የቱርክ ቋንቋ ትችላለች። አለኩልሃል እንግዲህ ውዶችዬ አበረታቱኝ፣ ላይክ ሸር እያደረጋችሁ እንግዲህ ቀጠብ አድርጌ ያሉትን ሁኔታ አሳይቻችኋለሁኝ። ላይክ ሸር እያደረጋችሁ አበረታቱኝ እላችኋለሁ ውዶችዬ። በጣም ወዳችኋለሁ ለአላህ ብዬ። ሰላማችሁ ብዝት ይበልልኝ። የአላህ እዝነት የአላህ ረህመት ሁሉ አይለያችሁ። አገራችንንም ሰላም አላህ ያድርግልን። እኛንም አላህ ከስደት ዓለም አውጥቶን የራሳችን ህይወት የምንኖር አላህ ያድርገን። መልካም ስራዎችን እየሰራን ምንጠነክር በዲናችን በሁሉም ነገር ጠንካራ መሆን አለብን ሀቂቃ ማለት ነው። እና በርቱልኝ። ባይ ባይ። ቢስሚላህ ራህማን ራሂም። እየውማ አፈር ግጠህ ስራ አጣህ ነጣህ ብሎ የጣለህ ወዳጅህ አታስብ ይመጣል ገንዘብ ሲይዝ እጅህ። ራስክን ስትችል ሲረጣጥብ ደጅህ ያኔ ይቃኝሃል የጠላ ወዳጅህ። አይተናላ የጠላ ሰው ሁሉ አገኘን ሲሰማ አክብሮት ይሰጣል። እንኳን የዶፍ ዝናብ በረዶም ይጣል። አለህ ከተባለ ተንፋቆም ይመጣል። ስለዚህ አፈር ልሰህ ስራ እውነቱን ተቀበል አዳምጥ አስረግጠህ። ምንም ስራ ሳትንቅ ታገል አፈር ግጠህ። በየሚዲያው ላይ አጥቷል ተቀምጠህ። አስብ ምቀኛን አትስማ።